እጮኝነት ይኖራል፣ ትዳር ይኖራል። በእነዚህ መካከል ያለውን ልዩነት አብዛኛውን ጊዜ ወጣቶች ልክ የሚመስላቸው ነገር ግን ልክ ያልሆነ ነገር እያደረጉ ትልቅ ቦታ ይደርሳል ያሉ አጭሩ የመቀጨት እድሉ እየሰፋ ይሄዳል ማለት ነው። ሰው እዚች ላይ ልብ ብለን እንድናየው የምፈልገው ነገር በእጮኝነት ታይም ላይ ሁሉም ሰው የእጮኝነትን ጊዜ ኢንጆይ ነው ማድረግ ያለበት እንጂ ልክ በዛች ሰዓት እንደተጋባ ሰው አክት ለማድረግ ወይም ለመኖር እየተሞከረ ከሆነ ያቺ ሞመንት እያለፍናት ወይም እያበላሽናት ነው ማለት ነው። እጮኝነት ሚንስ ሰዎች ወደ ትዳር ሊወስዳቸው የሚችለውን ሴናሪዮ የሚያዩበት ኦኬ ይሄ ልጅ ይሆነኛል፣ እቺ ልጅ ትሆነኛለች፣ ላስብበት፣ ይሄ ችግሯ በምክር ወይም በጊዜ ይፈታል ወይ ብለን የምናዩበት ነገሮችን ወደ ትክክለኛ ውሳኔ እየሄድን ነው አይደለም የሚለውን ማሳያ ነው እንጂ ማረጋገጫ አይደለም። ምክንያቱም ዊኬንድ ሰውን ማወቅ ስለማንችል እስከ ህግ ማለት ነው። በእጮኝነት ጊዜ ላይ ቦይ ፍሬንድ ነህ፣ ባል አይደለም። በዚህ ሰዓት ባል ለመሆን አትሞክር። የባልን ቦታ ተክተህ በዚህ ሰዓት ለመጫወት የምትሞክር ከሆነ ጌሙን ታበላሸዋለህ። የባልን ቦታ መጫወት ያለብህ ትዳር ጋር ስትሄድ ብቻ ነው። የሆነ ፕሮግራም በመጣ ጊዜ፣ በዓላቶች በመጡ ቁጥር ስጦታ ሊሰጥ የሚችሉበት ሴናሪዎች በሚመጡበት ጊዜ በፍጹም ልትንቀጨቀጭ አይገባም። ኦኬ ደስ እንዲላት ብለህ ከሰው ተበድረ የሆኑ ነገሮችን አምጥተህ ብትሰጣት በሰዓቱ እሷ ደስ እንዳላት ትነግርሃለች። አንተም ለእሷ በመስጠት ደስተኛ እንደሆንክ ትናገራለህ። በዚህ መሀል ግን ምን እያስለመስካት ትሄዳለህ? ካንተ ይልቅ ስጦታውን፣ ካንተ ይልቅ ገንዘብን፣ ካንተ ይልቅ ኪስን፣ ካንተ ይልቅ የምትወስዷትን ቦታ፣ ካንተ ይልቅ ካንተ ስር የምታገኛቸውን ነገሮች እንድትወድ እያደረግካት ትሄዳለህ። ልጅቷን ለቁም ነገር ፈልጋት፣ እሷ ደግሞ ለምትሰጣት ነገር ብቻ ፎከስ እንድታደርግበት ታረጋታለህ ማለት ነው። ምን ላይ ፎከስ ነው ማድረግ ያለባት እሷ ካልከኝ፣ ስፔሻሊ ደግሞ በቦይፍሬንድ እና በገርልፍሬንድ ሰዓት ላይ ማንነትህን ነው ለእሷ ልትሰጣት የሚገባው። መስጠት ያለብን ማንነትህን ነው። በእሷም ማንነትህን አይታ ነው ወደ አንተ ለመቅረብ ያለባት እንጂ ኪስህን መሆን የለበትም። ኪስህን አይደለችም እሷ፣ ማንም ሰው ይወደልሃል። አይደለም እሷ፣ የኔ ቢጤም ይወደዋል። የኔ ቢጤም 10 ብር ኤቭሪዴይ የምትሰጠው ከሆነ እና በሆነ አጋጣሚ ያችን 10 ብር መስጠት ባትችል ከዛ 1 ብር ብትሰጠው የመጀመሪያው ቀን ምንም ላይልህ ይችላል። አረ ያለችው ይበቃል፣ ያለችውን እጠቀማለሁ በሚል ሊያልፍ ይችላል። በሁለተኛ ቀን ግን እየቀነስክበት ስትሄድ እሱም ከሚመርቀህ ምርቃት እየቀነሰ ነገሮችን እየቆጠባቸው ይሄዳል። which means ምን ማለት ነው? ሰዎች አንተን እንዲለምዱ፣ አንተን እንዲወዱ ማድረግ አለብህ እንጂ ኪስህን እንዲወዱ ማድረግ የለብህም። በቦይፍሬንድ እና በገርልፍሬንድ ሰዓት ላይ ገንዘብ ብሰጥ ምንድነው ፕሮብሌሙ? መልካምነትህን ሊገልጽልህ ይችላል። ወይኔ እሱ እኮ ምስኪን ነው ምናምን ሊያስብልህ ይችላል። ጀንትል ነው ግን አያስብልህም። ጀንትል ነው የሚያስብልህ ዩር ፐርሰናሊቲ ነው እንጂ ገንዘብ አይደለም። በዛ ሰዓት መባል ያለብህ ደግሞ ጀንትል ነው እንጂ ምስኪን ነው የሚባለው ይሄ ሴናሪዮ ብዙ ጊዜ ሎው ቫይብሬሽን። ጀንትል ነው መባል ያለበት። ጀንትል የምትሆነው እንዴት ነው? ካራክተራይዝድ የሆነ ማንነት መፍጠር መቻል አለብህ። ምን ማለት ነው? እዚች ጋር ስትሄድ ቪዥንህን ነው ለእሷ መናገር ያለብህ። ህልምህን ነው ማወቅ ያለባት። ህልምህን ነው ኤቭሪዴይ በተገናኛችሁ ቁጥር መናገር መቻል ያለብህ። ፊውቸርን፣ የወደፊቱን ምን አይነት ባል ልትሆን እንደምትችል እነዚህን ነገሮች ነው ለእሷ በተገናኘ ቁጥር ልትነግራት የሚገባው። ስጦታ መስጠት አለብኝ ብሰጣት ችግር የለውም እኔን አይጎዳኝም ደግሞ የምትል ከሆነ መስጠት ያለበት ስጦታ ከምትችለው 10% ነው መስጠት መቻል አለብን። ለምሳሌ የ10 ሺህ ብር ስጦታ መስጠት ከፈለክ መስጠት ያለብህ 1 ሺህ ብር ስጦታ። ቦርሳ አይተህላት ሊሆን ይችላል። ቦርሳውን የሚሸጠው ሜቢ ውድ ሊሆን ይችላል። ቦርሳው አቅምህ ነው፣ ለአንተ ችግር የለውም። ቦርሳውን ከመስጠት በፊት ግን የቦርሳውን የወጪው ልታወጣ ያሰብከውን የወጪውን 10%ን ብቻ ስጣት።
ከዛ ግን ውድ ስጦታ አንተ መሆንን መንገር መቻል አለብህ። ስትነግራት በመጎረር መልኩ አይደለም፣ በማይጎረብት መልኩ እሷን በሚያስደስት መልኩ ውድ ስጦታ አንተ ነህ፣ የእሷም ውድ ስጦታ እሷ ነች እንጂ ከሷም ይሄ ሌላ ኤክስትራ ነገሮችን እየጠበቅ የምትሄድ ከሆነ ሪል ነገር አይሆንም። አሁን እያወራ ያለሁት ወደ እውነተኛ ነገሮችን ለሰዎች ነው እንጂ ጀስት በአጋጣሚውን አግኝተው ለመዝናናት ከዛ ቻው ቻው ለመባባል ለሚፈልጉ ሊሆን አይችልም። ሰው ዶንት ዌስት ዩር ታይም። በዚህ ቪዲዮ ላይ እናንተን ሊጠቅም የሚችል ነገር ላወራ አልችልም። እኔ ቁም ነገር ብቻ ነው ላወራ የምችለው። ሰው 10% ብቻ ነው መስጠት መቻል ያለብን ከምትችለው ማለት ነው። 10% ብቻ እሱ እኮ እንደዚህ ነው ኮንፊደንስ ኖሯት ነው ስላንተ ማውራት ያለባት። ደርጋት የሚችለው ዩር ካራክተር ነው፣ ማንነትህን ታበሳጭ ኢሞሽንን ኮንትሮል አድርገን ይህንን ነገር ባታደርጊው ደስ ይለኛል። የሆነ የማትፈልገውን ነገር በጭወት ሳይሆን የማትፈልገውን ነገር በማልቀስ ሳይሆን እየየ በማለት ሳይሆን እየየ አልክ ማለት በቃ እሱ ያኔ ካንስል ተደርጋል። ምስኪን ስለሆን የምታገባ ሴትና ጀንትል ስለሆን ከምታገባ ሴት ፈጽሞ አንድ አይነት አመለካከት ላንተ አይኖራቸውም። ምስኪን ስትሆን የምታገባ ሴት ብዙ ጊዜ እንደ መሪ አታይም፣ እንደ አማካሪዋ ነው የምታይ። አንተ ደግሞ ባል እስከሆንክ ድረስ ጀንትል መሆን ያለብህ፣ ቆፍጠን ነው ማለት መቻል ያለብህ። ቆፍጠን ሚንስ ተፈራ ወይኔ እሱ መጣ ተብሎ ሰዎች ይደበቁ አይደለም። አንተ ስትመጣ ሰዎች ደስ ይበላቸው፣ አንተ ስትመጣ ኦኬ ሰላም ይሰማቸው፣ አንተ ስትመጣ እረፍት ይሰማቸው። ያንን ነው ጀንትል ባል መሆን አለብህ ብለው ወደዛ ሴናሪዮ ሲገባ ማለት ነው። እዚህ ጋር ግን ካራክተርህን ገንባው። ካራክተርህን የምትገነባው በዚህ መልኩ ነው። ማንነትህን ሳይሆን ኪስህን እንድትወደው የምታደርጋት ከሆነ እቺ ልጅ ካንተ ይልቅ አንተ የምትሰጣትን ነገር እየወደደች ነገሮች እየተበላሹ ይሄዳሉ ማለት ነው። ለሷ መስጠት ያለብህ ወይም መንገር ያለብህ በዛ ሰዓት ምንድነው የሚባለው? የሴት ልጅ ጆሮዋ የመጀመሪያው ስሜት ነው ይባላል። የመጀመሪያው አይምሮዋ ጆሮዋ፣ ከዛ አይምሮዋ ነው ሁለተኛ ይባላል። ብዙ ጊዜ ለመሳደብ ሳይሆን ጀስት ፋክቱን ለማውራት ነው። ህልምህን መናገር መቻል አለብህ። የወደፊትህን መናገር መቻል አለብህ። ምን አይነት ባል ልትሆን እንደምትችል ፕሪዲክት ማድረግ መቻል አለብህ። እና የተናገርከውን ነገር ደግሞ እሷ ቴስት ታደርጋለች በአንድም ይሁን በሌላ። ለምሳሌ ኦን ዘ ፊውቸር መልካም ባል እሆናለሁ፣ ታጋሽ ባል እሆናለሁ ስትል የሆነ አንተን ትዕግስት ማለት በአጋጣሚ አውቃሚውን ሳታውቅ ልታደርግ ትችላለች። which means በዛ ሰዓት ያወራውን ያፍን ፍሬ ትበላለህ። የተናገርከውን ነገር መሆን የማትችል መተግበር የማትችል አይነት ሰው ከሆንክ እዛው ትነግራለች። ባለፈው ስናወራ እኮ እንዲህ ነበርክ፣ አሁን ግን በዚች ነገር በጣም እየተበሳጨ ነው ማለት አልገባኝም የሚል ጥያቄ ልጠይቅ ትችላለች። ልክ ነች። ሰው ወንድ ልጅ እስከሆንክ ድረስ ቃልህን ልጠብቅ ልታከብረውም ይገባል። ደግሞ ትዳር ውስጥ ስትገባ ለሙከራ አይደለም፣ የእውነት ለማግባት ስለሆነ የምትገባው። በእጮኝነት ሰዓት ላይ የምታወራቸውን ነገሮች በጠቅላላ የምታደርገውን ቢሆን መልካም ነው። የማታደርጋቸውን ነገሮች ግን ብታወራ አጠላስ ጥሩ ነገር ላይ ይፈጠር ይችላል። ስትሰጣት ስጦታም 10% ብቻ ስጣት። ልትሰጣት ያሰብከው የ20 ብር ከሆነ እቃው የ20 ብሩን 10%ን ብቻ ለመስጠት ሞክር። ትንሽም ይሁን ምንም ይሁን አያገባም፣ 10%ን ብቻ ስጣት። እነዚህ ነገሮች አላደርግም የምትለኝ ነገር ብዙም አይገባኝም፣ የኔ የተለየ ነው፣ የኔ ሪሌሽንሺፕ ከፍ ያለ ነው፣ ከሌሎቹ አንድ አይነት አይደለም፣ ከዚህ በፊት የነበርኩበትና አሁን ያለሁበት ሪሌሽንሺፕ በጣም ፍጹም የተለያየ ነው፣ እሷ ሌላ ዓለም ነች ምናምን ብለህ አሁን የምመክረን ነገሮች የማታደርጋቸው ከሆነ መውረጃውን የማታውቀው ባስ ውስጥ እንደገባ ቁጠረው። ማለት ዝም ብላችሁ ትሄዳላችሁ፣ መውረጃውን ግን አታውቀውም። ህልማችሁ የሆነ በቃ ተጋብቶ የሆነ ቆንጆ ፋሚሊ ምናምን ነው። በመሀል ግን ኦልሬዲ እዚህ ጋር የእጮኝነት ሰዓት ላይ ባል ሆነሃል፣ ተበልተሃል። በቃ ባል የምትሆነው ስታገባ ብቻ ነው። ከዛ በፊት ግን ቦይፍሬንድ ነው መሆን መቻል ያለው እና በየትኛው ሰዓት ላይ ውረድ እንደምትባል አታውቀውም። በየትኛው ሰዓት ላይ እንደምትጋጩና ነገሮች ክራሽ እንደሚያደርጉ አታውቀውም። ሰው ባልጠበቀው ሰዓት ውረድ ላለመባል ራስን ልትጠነቀቅና ራስን ልታዘጋጁ ግድ ይላል። ትዳር የምትለው ዋጋ ደግሞ ስንመጣ ማንኛውም ነገሮችን ለመስጠት ሬዲ መሆን መቻል አለብን። ምንም አይነት ስስት፣ ምንም አይነት ወደ ኋላ የሚያስብል ነገሮች በፍጹም ሊኖሩ አይገቡም። ምክንያቱም ዋንስ እዛ ነገር ውስጥ የምትገባ ከሆነ ቦንዲንግ ሀይ ነው የሚሆነው። ሀይ የሆነ ሌቭል ላይ ትደርሳለህ። ብዙ መስዋዕትነትን ለመክፈል ሬዲ መሆን መቻል አለብን እና ትዳር ውስጥ ሲገባ ባል የሚባል ነገር አለ። ባል የምትባለውን ኮንሴፕት
በሌላ ቀን በሰፊው መለስበታለሁ። ለዛሬ ግን የእጮኝነት ሰዓት ላይ ምን አይነት ወንድ መሆን መቻል እንዳለብን በምችለው ልክ ለማስረዳት ሞክሬያለሁ። ያልገባህ ነገር ካለ ሀሳብ መስጠት ትችላለህ። ይበቃኛል ብዬ አስባለሁ። አመሰግናለሁ በጣም